ካንሰር የዘመናችን ትልቁ የሕክምና መቅሰፍትና እንቆቅልሽ ነው። ለብዙዎች የሞት ፍርድ፣ ለሳይንስ ደግሞ እልህ አስጨራሽና የላቦራቶሪ ትግል። እስኪ ያስቡት፣ በምድር ላይ ካንሰርን እንደ ጉንፋን የሚያሸንፍ ካንሰር ቢፈጠር እንኳ በሴሎች ውስጥ አጥፍቶ የሚያስወግድ ፍጡር ቢኖር ምን ይሰማቸዋል? ይህ በሳይንስ ልብ ወለድ ፊልም ላይ የምናየው የተጋነነ ተአምር አይደለም። ይህ ሜክሲኮ ሲቲ ውስጥ በውሃ ጥልቀት ውስጥ የሚኖር የአክሶሎትል እውነተኛ ማንነት ነው። ዛሬ ሞትን የረገጠውን ካንሰርን የማያውቀውን እጅግ አስገራሚ የባህር ውስጥ እንስሳ እናያለን። ብዙዎቻችን አክሶሎትልን የምናውቀው እንደ ዘላለማዊ ሕፃን ነው። ነገር ግን እውነተኛው ኃይሉ የሚገኘው በውስጠኛው የሴሉ አወቃቀርና በግዙፉ ጂኖም ውስጥ ነው። ብዙዎቻችን እንደምንረዳው ካንሰር ማለት ያልተገደበ እና ያልተስተካከለ የህዋሳችን ወይም የሴል ክፍፍል ነው። በአብዛኞቹ እንስሳት ውስጥ ይህ ሂደት ሲበላሽ ውጤቱ ምንድነው? እጢ ወይም ለሞት የሚዳረግ የካንሰር ሴል ነው። በዚህ እንስሳ በአክሶሎትል ውስጥ ግን እንደዚህ አይነት አሳዛኝ ዕጣ ፈንታ የለም። ምክንያቱም የእሱ ሴሎች ማለትም የአክሶሎትል ሴሎች የካንሰሩን መጀመሪያ የተበላሸ ዲኤንኤ እንደ ራዳር ይለዩታል። ስለዚህ በሰከንዶች ውስጥ ያንን የተበላሸ ክፍል ወዲያውኑ ለይተው አጥፍተው ያስወግዱታል። ይህንን አስደናቂ የተፈጥሮ መከላከያ ሳይንቲስቶች ምን ብለው ይጠሩታል? አፖፕቶሲስ ብለው ይጠሩታል። አስባችሁታል? አክሶሎትል ቁስል ሲኖርበት እንኳን ጠባሳ አይተውም። አካሉን በጠቅላላ ለምሳሌ ልቡን፣ ኩላሊቱን አልፎም ተርፎም የአንጎልን ክፍል እንደ አዲስ የመገንባት ወይም ሪጀነሬሽን ችሎታ አለው። በሰው ልጅ ውስጥ ካንሰር የሚከሰተው ሰውነታችን የህዋስ ክፍፍል መቆጣጠር ሲያክተው ነው። ኮላፕስ ሲያደርግ ወይም ፌል ሲያደርግ ነው። በአክሶሎትል ውስጥ ግን ሪጀነሬሽንና ካንሰርን መከላከልን በአንድ ላይ ይተባበራሉ። ሰውነቱ የትኛውም ሴል ጤናማ እንደሆነ የትኛው ሴል እንደተበላሸ የመለየት የሚገርም ችሎታ አለው። ሱፐር ኤቢሊቲ ነው ያለው። ሱፐር ካፓሲቲ ነው ያለው። በምድር ላይ ካሉ ፍጥረታት ሁሉ አክሶሎትል የራሱ የሆነ የሴል ፕሮግራም አለው። ይህም ፕሮግራም ለሰውነቱ ጤናማነትን ብቻ ሳይሆን የሚያስተምረው የተበላሸን ሴል ያልተበላሸን ሴል በቀላሉ መለየት እንዲችል አስተምሮታል። ሳይንቲስቶች አሁን ላይ አተኩረው የሚሰሩት የአክሶሎትልን ጂኖም በመመርመር ላይ ነው። ምክንያቱም ይህንን ካንሰር የመከላከል ምስጢር ለሰው ልጅ የካንሰር ሕክምና እንዴት መዋል እንደምንችል መረዳት ነው። አክሶሎትል ለሰው ልጅ የካንሰር መፍትሄ የሚይዝ ባዮሎጂካዊ ካርታ ነው። ወዳጆች፣ ተፈጥሮ የምስጢር መክፈቻ ቁልፍ ሰጥታናለች። መፍትሄው ደግሞ በሜክሲኮ ሐይቆች ውስጥ በሰላም እየዋኘ ይገኛል። ስለዚህ ተፈጥሮ ምስጢራትን ማወቅ እጅግ ያስደምማል። ተፈጥሮ ለእኛ ታላቅ ስጦታ ሰጥታናለች። እኛ ግን ገና መረዳት ጀምረናል። የዚህን አስገራሚ እንስሳት ባህሪ ከወደዳችሁት ይህን ቪዲዮ ለሌሎች አጋሩ። ለተጨማሪ አስገራሚ እንስሳት ባህሪያት የድሪዮ ቻናል ቤተሰብ ይሁኑ። ሰብስክራይብ በማድረግ ድጋፋቸውን ያሳዩ። እስከ ቀጣይ ቪዲዮ መልካም ቆይታ